ግንቦት 7 ሐዋርያዊ ቅዱስ አትናቴዎስ አረፈ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ የልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ። ግንቦት 7 ሐዋርያዊ ቅዱስ አትናቴዎስ አረፈ። ቅዱስ አትናቴዎስ የእስክንድሪያ ቤተ ክርስቲያን ሊቀ ጳጳስ የነበረ የዋህ ጻድቅ፣ ደግ፣ ርኅሩህና ትሁት ሀዳጌ በቀል ነበር ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደተጻፈ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ እንደ ርግብ የዋሆች እንደ እባብ ብልሆች ባለው መሰረት እነሆ ቅዱስ አትናቴዎስ እንደ ርግብ የዋህ ሆኖ እንደ እባብ ብልህ ሆኖ ይህንን ክፉ ዘመን ለ47 ዓመታት ያህል ቤተ ክርስቲያንን ሲያገለግል ቆይቷል ማለት ነው። ቅዱስ አትናቴዎስ እንግዲህ ከማያምኑ ወይም ደግሞ ከእስልምና ተከታይ ቤተሰቦች ተገኝቶ ክርስትናን የተቀላቀለ አባት ነው ማለት ነው። ቅዱስ አትናቴዎስ ምንድን ነው ያደረገው ከተባለ በዘመኑ ለእስክንድሮስ የእስክንድሪያ ቤተክርስቲያን ፓትርያርክ በነበረበት ሰዓት አርዮስ ወልድ ፍጡር በሚልበት ጊዜ ከእለ እስክንድሮስ ጋር አብሮ በመጓዝ 318 ሊቃነ ጳጳሳት መካከል የጉባኤው ዋና ጸሐፊ ሆኖ አገልግሏል ማለት ነው። ቅዱስ አትናቴዎስ እንግዲህ ከቅዱስ ቆስጠንጢኖስ ወይም ደግሞ ከትልቁ ቆስጠንጢኖስ በኋላ የታላቁ ቆስጠንጢኖስ ልጅ ትንሹ ቆስጠንጢኖስ መናፍቅ ሆኖ ሲመጣ ከመንበረ ጵጵስናው አባሮት ወይም አሳዶት ለ15 ዓመታት ያህል በስደት ቆይቷል ማለት ነው። የቅዱስ አትናቴዎስ የሹመቱ መላው ዘመኑ 47 ሲሆን የዕድሜውን ግማሽ ያህል በስደት በመንከራተትና በእስር አሳልፏል እያለች ቤተክርስቲያን ትመሰክርለታለች ማለት ነው። ቅዱስ አትናቴዎስ የኢትዮጵያ ቤተክርስቲያን ባለውለታ ነው። የመጀመሪያውን ሊቀ ጳጳስ ወይም ደግሞ የመጀመሪያውን ኤጲስቆጶስ አባ ሰላማን ወይም ከሳቴ ብርሃንን ሹሞ የላከው እሱ ነው ማለት ነው። ለኢትዮጵያ በግብፅ ቤተክርስቲያን ወይም ደግሞ በእስክንድሪያ ቤተክርስቲያን እንደ አንድ ሀገረ ስብከት ትቆጠር ነበር እንጂ ኢትዮጵያ የራሷ ፓትርያርክ አልነበራትም። የራሷ ፓትርያርክ እንዲኖራት ያደረጉት ንጉሠ ነገሥት አፄ ኃይለሥላሴ ሲሆኑ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ናቸው። መንበረ ጵጵስናም የኢትዮጵያ የመጀመሪያው መንበረ ጵጵስና አዲስ አበባ ብቻ ነው። ከዛ ውጭ ሌላ መንበረ ጵጵስና የለም። ዛሬ ብዙዎቹ እንደሚያደነጋግሩትና ብዙዎቹ ዝም ብለው እንደሚቀባጥሩት አይደለም። የመጀመሪያው ፓትርያርክ የኢትዮጵያ የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ናቸው። የመጀመሪያው የኢትዮጵያ መንበረ ጵጵስናም አዲስ አበባ ነው። ከዛ ውጭ ሌላ መንበረ ጵጵስና የለም። እንደ አንድ ሀገረ ስብከት በየቦታው እየተዘዋወረ ከግብፅ የመጣ ጳጳስ እየተዘዋወረ ይሰራ ነበር። በእርግጥ እውነት ነው። የመጀመሪያው የግብፅ ንጉሥ የግብፅ ጳጳስ የላከው ሶርያዊው ተወላጅ ከሳቴ ብርሃን ለመጀመሪያ ጊዜ ያረፈው በአክሱም እንደነበረ ይነገራል። ነገር ግን መላውን ኢትዮጵያን እየተዘዋወረ ሲያገለግል የነበረ ተራ ኤጲስቆጶስ እንጂ ሊቀ ጳጳስ ወይም ፓትርያርክ አልነበረም ማለት ነው። ስለዚህ ቅዱስ አትናቴዎስ የእስክንድሪያን ሀገረ ስብከት ለ47 ዓመት ሲመራ ቆይቶ የዕድሜውን ግማሹን ዘመን በስደት አሳልፎ ግንቦት 7 ቀን በሰላም አርፎ የእግዚአብሔርን መንግሥት ወርሷል። የቅዱሱ ጸሎትና መልጃ ከሁላችን ጋር ትሁን። ወስብሐት ለእግዚአብሔር። ይቆያል።